እንደምታዩት ለንደን ልከፈት ትንሽ ደቂቃ 30 ደቂቃ ሲቀረው ኢንገልፊንግ ካንድልስቲክ በጣም ገራሚ የሆነ ኢንገልፊንግ ካንድልስቲክ ተፈጥሯል። በኔ ካንድልስቲክ ደግሞ ቮሊዩም ያለው ካንድልስቲክ ነው የተፈጠረው። ዝም ብሎ እንደሌሎቹ አይነት ካንድልስቲክ ሳይሆን ቮሊዩም ቤዝድ የሆነ ካንድልስቲክ ነው የተፈጠረው። ሶ ኢንትሪያችሁ እዚህ ጋር ቢሆን ስቶፕ ሎሳችን ከዚህ ከቪዋፑ በላይ በኩል ቢሆን ይህንን ሙቭ በቀላሉ ካች ማድረግ ትችላላችሁ። ቪዋፕ የምንለው ቪዋፕ ቮሊዩም ዌይትድ አቨሬጅ ፕራይስ የምንለው ኢንስቲቱሽናል ኢንዲኬተር ነው ማለት ይቻላል። ኢንዲኬተር ነው ማለት ይቻላል። ቮሊዩም እዚህ ጋር ልጻፍላችሁ። ቪዋፕ ማለት ቪዋፕ ምን ማለት ነው? ቮሊዩም ዌይትድ አቨሬጅ ፕራይስ ሁለት ነገሮችን አንድ ላይ የሚያሳየን ኢንዲኬተር ነው ማለት ነው። ፕራይስን እና ቮሊዩምን አንድ ላይ አድርጎ ካልኩሌት አድርጎ የሚያሳየን በዛ ዴይ በዛ ሴሽን ሁለት ነገሮችን ፕራይስን እና ቮሊዩምን ኮምባይን አድርጎ ፌር የሆነ ቫልዩ ፌር ቫልዩ የአንድ አሴት በዛ ፓርቲኩላር ሴሽን ኦር ፓርቲኩላር ዴይ ሁለት ነገሮችን በደንብ አንደርስታንድ ለማድረግ ሞክሩ። ፕራይስን እና ቮሊዩምን ኮምባይን አድርጎ ምን የሚሰጠን ፌር ፕራይስ ወይም ፌር ቫልዩ የሚሰጠን ኢንዲኬተር ነው ቪዋፕ። እቺን ቃል በደንብ ያዙ። ፌር ቫልዩ የሚሰጠን ምንንና ምንን ኮምባይን በማድረግ ብያለሁ። ምንንና ምንን ኮምባይን በማድረግ ፕራይስን እና ቮሊዩምን ኮምባይን በማድረግ ፕራይስ ኤንድ ቮሊዩምን ኮምባይን በማድረግ ፌር ቫልዩ የሚሰጠን ኢንዲኬተር ነው ቮሊዩም ዌይትድ አቨሬጅ ፕራይስ የምንለው ወይም ሾርትሊ ቪዋፕ የሚባለው ማለት ነው። በጣም ፓወርፉል የሆነ ቱል ነው። በጣም ፓወርፉል የሆነ ቱል ነው። ይሄ መሃል ላይ የምታዩት ላይን እቺ መሃል ላይ እንደዚህ ሙቪንግ አቨሬጅ የሚመስል ግን ደግሞ ከሙቪንግ አቨሬጅ በጣም ፓወርፉል የሆነ ቱል ነው። እንደዚህ ስታዩት ኖርማሊ ምን ይመስላል? ሙቪንግ አቨሬጅ ይመስላል። ሙቪንግ አቨሬጅ ያለፉ ካንድልስቲኮችን ዳታ ሰብስቦ ምንም ከቮሊዩም ጋር የሚገናኝ ነገር የለውም ካልኩሌት አድርጎ የሆነ ኢንፎርሜሽን ይነግረናል። ይሄኛው ግን ቪዋፕ ግን ፕራይስ ፕላስ ቮሊዩም አንድ ላይ አድርጎ ካልኩሌት አድርጎ ፌር ቫልዩ የዚህ አሴት ፌር ቫልዩ የት ኤሪያ ላይ እንደሆነ ያሳየናል፣ ይነግረናል ማለት ነው ቪዋፕ የምንለው። እነማን ይጠቀማሉ ካልን ቪዋፕን ትልልቅ ኢንስቲትዩሽኖች ኢንስቲትዩሽናል ትሬደሮች ይጠቀማሉ፣ ሄጅ ፈንዶች ይጠቀማሉ፣ ባንክ ትሬደሮች ይጠቀማሉ፣ ባንኮች ይጠቀማሉ። እንደኛ አይነት ደግሞ ሪቴል ትሬደሮች ትሬድ ያደርጋሉ ይጠቀማሉ ማለት ነው። አብዛኛው ትሬደር የሚጠቀመው አይነት ኢንዲኬተር ነው ማለት ይቻላል ቪዋፕ። የት ነው የምናገኘው ካላችሁ ቪዋፕን የኔን ኦፍ ላድርግና የትሬዲንግ ቪውን ቪዋፕ አብረን እስቲ እንየው። ቪዋፕ ኢንዲኬተር ላይ ትሄዳላችሁ። ከዛ እዚህ ጋር ቪዋፕ ብላችሁ ሰርች ማድረግ ቪዋፕ ቮሊዩም ዌይትድ አቨሬጅ ፕራይስ እቺን ክሊክ ማድረግ አንዴ ካርታችን ላይ ይመጣል።
ኦልሬዲ እኔ ሌሎች ኢንዲኬተሮች ስላሉ አሁን ይመጣል ብዬ አስባለሁ። ቪዋፕ እንደምታዩት ቻርታችን ላይ በዚህ መልኩ ቪዋፕ ይመጣል። ይሄ ብታዩት ቱል ቪዋፕ ተብሎ ይጠራል። ቪዋፕ ይባላል። ቪዋፕ ምን ላይ ይሰራል ካልን ፎሬክስ ማርኬት ላይ ይሰራል። እኛ ትሬድ የምናደርገው ማርኬት ላይ፣ ክሪፕቶ ላይ ይሰራል፣ ስቶክ ማርኬት ላይ ይሰራል፣ ቦንዶች ላይ ይሰራል። ኦልሞስት ሁሉም ትሬድ የሚደረጉ አሴቶች ላይ የሚሰራ በጣም አሜዚንግ የሆነ ቱል ነው ቮሊዩም ፕሮፋይል ቪዋፕ። ሜን ኮንሰፕቱ እንዴት ነው ቪዋፕን እንዴት ነው የምንጠቀመው ካለን ቪዋፕን ኢንስቲትዩሽናል ትሬደሮች ይጠቀማሉ፣ ባንክ ትሬደሮች ይጠቀማሉ፣ ሪቴል ትሬደሮች ይጠቀማሉ ካለን ታዲያ እንዴት ነው የምንጠቀመው ካለን ባይ መግባት ስንፈልግ ከቪዋፑ በላይ በኩል መግባት እንችላለን። ሴል ደግሞ መግባት ስንፈልግ ከቪዋፑ በታች በኩል ፕራይስ ከቪዋፕ በታች በኩል ሲሆን ሴል ፖዚሽኖችን መግባት እንችላለን። ቪዋፕ ፌር ፕራይስ ነው የሚያሳየን ብለናል። ፌር የሆነ ፕራይስ ያሳየናል ብለናል። ኦር ደግሞ ዲስካውንት እና ፕሪሚየም ዞኖችንም ያሳየናል። በደንብ አሳያቸዋለሁ እሱን እንዴት እንደምናይ አሳያቸዋለሁ። ትሬድ የምናደርገው ኢኤምኤ ላይ እንዳነሳ ነው ከቪዋፕ ፕራይስ እቺ መሀል ላይ ያለችው ናት ቪዋፕ የምትባለው። እቺኛው መሀል ላይ ያለችው ላይን ቪዋፕ ትባላለች። ፕራይስ ከቪዋፑ በላይ በኩል ሲሆን ባይ እንገባለን። ፕራይስ ከቪዋፑ በታች በኩል ደግሞ ሲሆን ሴል ፖዚሽኖችን እንገባለን። እንደምታዩት በጣም ብዙ ጊዜ ሪስፔክት ይደረጋል ቪዋፕ፣ ምክንያቱም ቮሊዩም ቤዝድ የሆነ ኢንዲኬተር ስለሆነ። እንደምታዩት ይኸው ከቪዋፑ በታች ሲሆን ሴል፣ ከቪዋፑ በታች ሲሆን ሴል፣ ከቪዋፑ በላይ በኩል ሲሆን ባይ፣ ቪዋፑን ብሬክ አድርጎ ሲወርድ ሴል፣ ቪዋፑን ብሬክ አድርጎ ወደ ላይ ሲወጣ ደግሞ ባይ። እንደዚህ ያለ ብዙ ቦታ ማየት ትችላላችሁ። እንዳለ በቃ ሁሉም እንደዛ ነው ማለት ይቻላል። ከቪዋፑን መቶ ቴስት ያደርጋል ባይ፣ ቪዋፑን መቶ ቴስት ያደርጋል ባይ። በጣም ብዙ ቦታ እንደዚህ አይነት ታገኛላችሁ። ይኸው ቪዋፕ ከቪዋፑ ፕራይስ በታች በኩል ሲሆን በደንብ ሴል ተደርጓል። ሁለት ነገር ያሳየናል ማለት ነው። በደንብ እናያለን እሱን ፓርት። ቪዋፕን ለምን እንጠቀማለን? ቪዋፕ ለምን ይጠቅመናል ካላችሁ በዋናነት ሶስት ነገሮችን ልንገራችሁ። ቪዋፕ ለምን እንደምንጠቀም ቪዋፕን እየጻፋችሁ ከሆነ ጻፉ። አንደኛ ትሬንድ አይደንቲፊኬሽን፣ ማርኬቱ አፕ ትሬንድ ነው፣ ዳውን ትሬንድ ነው፣ ሬንጅ እያደረገ ነው የሚለውን የማርኬት ትሬንድ አይደንቲፋይ ለማድረግ እንጠቀማለን። ማርኬት ወዴት ዳይሬክሽን እየሄደ እንደሆነ የሚያሳየን በጣም ፓወርፉል የሆነ ቱል ነው። ምን ለማድረግ ብያለው? የማርኬትን ዳይሬክሽን ትሬንድ አይደንቲፋይ ለማድረግ ይጠቅመናል። ላሳያችሁ። እዚህ ጋር እንደምታዩት ወደ ላይ ነው እያደገ ያለው። ቪዋፑ ወደ ላይ ነው እያደገ ያለው። ያ ማለት ፕራይስ በዚች በተወሰነች ታይም ውስጥ አፕ ትሬንድ ላይ እንደነበር ያሳየናል ማለት ነው። አፕ ትሬንድ ላይ እንደነበር ያሳየናል። ምክንያቱም ቪዋፑ ወዴት ነው እያደገ ያለው? ወደ ላይ ነው እየሄደ ያለው ያሳየናል ማለት ነው። እዚህ ጋር ደግሞ እንደምናየው ትንሽ ሬንጅ እንደማድረግ አይነት ነገር ተፈጥሮ ነበር። የቪዋፑን ዳይሬክሽን ብቻ በማየት ካንድልስቲኮቹን ባታዩ
ወዴት ዳይሬክሽን እየሄደ እንደሆነ ማየት እንችላለን። አሁን እዚህ ጋር ክሊር የሆነ ኤግዛምፕል መጠቀም ማየት እንችላለን። በጣም ክሊር የሆነ ኤግዛምፕል ቪዋፕ እንደምታዩት ወዴት ዳይሬክሽን ነው እየሄደ ያለው? ወደ ዳውን ትሬንድ አትሊስት በዚህ ታይም ፍሬም እዚህ አሁን ቻርቱ ላይ በምናየው ወደ ታች ነው ዳውን ትሬንድ እያደረገ ያለው። ሶ ቪዋፕም ወደ ታች ነው እየሄደ ያለው። ያ ዳይሬክሽኑን የማርኬቱን ዳይሬክሽን በደንብ ይነግረናል። ትሬንድ ዳይሬክሽን አይደንቲፋይ ለማድረግ ቪዋፕን ልንጠቀም እንችላለን። እዚህ ጋር የተወሰነ ሬንጅ እንደማድረግ ነበር። ከዛ እንደምታዩት ይኸው አፕ ትሬንድ ትንሽም ቢሆን ግን ይሄኛው ደግሞ ቆንጆ ኤግዛምፕል ነው። ዳውን ትሬንድ ነበረው። አንደኛው ለምን እንጠቀማለን ብለን ትሬንድ ዳይሬክሽን አይደንቲፋይ ለማድረግ እንጠቀማለን። ሁለተኛ እንደ ሰፖርት እና ሬዚስታንስ ዞንም ያገለግላል። እንደ ሰፖርት እና ሬዚስታንስ ያገለግላል። ቪዋፕ በጣም ፓወርፉል የሆነ ቱል ነው። ቪዋፕ እንደ ሰፖርት እና ሬዚስታንስ ያገለግላል። በኤግዛምፕል ላሳያችሁ። እዚህ ጋር እንደምታዩት ፕራይስ ብሬክ አደረገው ሄዶ ቴስት ሲያደርገው እንደ ሬዚስታንስ አሁንም መቶ ብሬክ አደረገው ወደ ታች መጣ። እዚህ ጋር መቶ ቴስት አደረገው እንደ ሬዚስታንስ እየተጠቀመው ነው ማለት ነው። ይኸው ይሄዳል ወደ ላይ ወደ ታች ሪጀክት ያደርጋል። እንደ ሬዚስታንስ ተጠቀመው። አሁንም እዚህ ጋር መጥቶ እንደ ሬዚስታንስ ተጠቀመው። ሬዚስታንስ ማለት ስንማር አንስተናል ከላይ ሆኖ ሴለሮች ዶሚኔት የሚያደርጉበት ኤሪያ፣ ባየሮች ከዚህ በላይ መሄድ ሳይችሉ ሳይቀሩና ከሆነ ዞን ላይ በላይ ፕራይስ መሄድ ሲከብደውና ሴለሮች እዛ ኤሪያ ላይ ጆይን ሲያደርጉ እዛ ዞን ላይ ጆይን ሲያደርጉ ያንን ኤሪያ ምን እንላለን? ሬዚስታንስ እንላለን። እዚህ ጋር እንደምታዩት ቪዋፕን እንደ ሬዚስታንስ ፕራይስ እየተጠቀመ ነው። ይኸው 1 2 3 4 ጊዜ እንደ ሬዚስታንስ ተጠቅሞታል ማለት ነው። ተመሳሳይ ነው። እንደ ፍሊፕ ዞንም ሊያገለግል ይችላል። እንደምታዩት እዚህ ጋር እንደ ሬዚስታንስ ተጠቅሞ ነበር። ዴን ፕራይስ ብሬክ አደረገ። ከዛ በላይ በኩል ብሬክ አደረገ። አሁን ደግሞ ተመልሶ ቴስት ሲያደርገው እንደ ሰፖርት ተጠቀመው ማለት ነው። ይሄንን እንደ ፍሊፕ ዞንም ያገለግላል። በስ እንደ ሰፖርት የሆነበትን ደግሞ ፈልገን ማየት እንችላለን። እዚህ ጋር እንደምታዩት ይኸው ብሬክ አደረገው፣ ተመልሶ ቴስት አደረገው እንደ ሰፖርት፣ ተመልሶ ቴስት አደረገው እንደ ሰፖርት ያገለግላል ማለት ነው። ይኸው ብሬክ አደረገው፣ ቴስት አደረገው እንደ ሰፖርት፣ ብሬክ አደረገው፣ ቴስት አደረገው እንደ ሰፖርት ተጠቅሞ ወደ ላይ ፑሽ አድርጓል ማርኬቱ። ሁለተኛው ለምን እንጠቀማለን ብያለው? እንደ ሰፖርት እና ሬዚስታንስ አክት ያደርጋል። እንደ ሰፖርት እና ሬዚስታንስ አክት ያደርጋል። ሌላው ምን ያሳየናል ካልን ኦቨርሶልድ እና ኦቨርባውት የሆኑ ኤሪያዎችን የት አካባቢ ፕራይስ በጣም ፕሪሚየም ወይም ደግሞ ኤክስፔንሲቭ ሆኗል የሚለውን ያሳየናል። ወይም ደግሞ የት አካባቢ ኦቨርሶልድ ሆኗል። ኦቨርሶልድ ማለት በጣም ሴል ተደርጎ ማርኬቱ እንደዚህ አሁን ከዚህ ተነስቶ በጣም ሴል ተደርጎ እዚህ አካባቢ ሲደርስ ኦቨርሶልድ ሆኗል ይባላል። ኦቨርሶልድ ሆኗል። ከዚህ በላይ ሴል አይደረግም ማለት ነው። ከዚህ በላይ ሴል አይደረግም ማለት ነው። ያንን ያሳየናል። ይኸው እንደምታዩት ከዚህኛው ስለ ባንድ በኋላ አነሳለሁ። እነዚህ ከላይና ከታች ያሉ ባንዶችን ምን እንደሆኑ አሳያቸዋለሁ። ፕራይስ ከቪዋፑ ተነስቶ እስከዚህኛው ቪዋፕ ከመጣ ኦቨርሶልድ ሆኗል ተብሎ ይታሰባል። ኦቨርባውት ደግሞ የምንለው ከዚህ በኋላ ባይ አይደረግም የምንልበት ኤሪያ ማለት ነው። ወይም ፕሪሚየም ዞን የምንለው ፕሪሚየም ዞን የቱ ጋር እንደሆነ ያሳየናል። ይሄኛው ከላይ ያለው አፐር ባንዱ ጋር ሲደርስ ፕራይስ ይህንን ባንድ ታች ሲያደርግ ከዚህ በላይ ባየሮች አክሰፕት አያደርጉም ብሎ ያሳየናል። ይሄው እንደምታዩት ይሄኛውን ባንድ ቴስት አድርጎ ወደ ታች ፑሽ አድርጓል። እዚህ ጋርም እንደምታዩት ይሄኛውን ባንድ ቴስት አድርጎ ወደ ታች ወደ ቪዋፑ ይመለሳል። ይሄኛው ኦቨርባውት የሆነ ዞን ነው ይባላል። እዚህ ጋርም ተመሳሳይ ነገር
ኦቨርሶልድ ደግሞ የምንለው ወደ ታች እንደዚህ መጥቶ ከዚህ በታች ፕራይስ እንደማይወርድ ባንዱ ጋር ሲደርስ እንደሚመለስ ይነግረናል ማለት ነው። ሶስት ነገሮችን በዋናነት ያሳየናል። ሴቲንጉን ታዲያ እንዴት እናስተካክል? የዚህን የቪዋፕን ይህን ያህል ፓወርፉል ቱል ከሆነ ምንድን ነው ማድረግ ያለብን? እንዴት ነው ቻርታችን ላይ የምንጠቀመው ካላችሁ ሄዳችሁ ቪዋፕን ሴቲንጓን መንካት። ሴቲንግ እንደዚህ ሴቲንግ ይመጣል። እኔ የምጠቀመው ሴሽን ቤዝድ የሆነ አንከር ቪዋፕን ነው የምጠቀመው። ሴሽን ቤዝድ ነው ምክንያቱም ዴይ ትሬድ ነው የምናደርገው። ስለዚህ ሴሽን ቪዋፕን ብንጠቀም ቆንጆ ይሆናል ማለት ነው። ከዛ በኋላ ማስተካከል ያለብን ነገሮች አሉ። ባንድ የምንላቸው እነዚህ ከላይና ከታች ያሉ ላይኖች ባንድ ይባላሉ። ስታንዳርድ ዲቪዬሽን የምታውቁ ከሆነ ስታቲስቲክስ ላይ በሱ የምሰራ ነው። እሱን ሌላ ቪዲዮ ሰራላችኋለሁ እንዴት ካልኩሌሽኑ እንዴት እንደምሰራ። ባንድ ማልቲፕላየር 1 እና ባንድ ማልቲፕላየር 2 ኦር 3 የምንላቸው ምን እንደሆኑ ሌላ ሰፋ ያለ ቪዲዮ ቪዋፕ ላይ ወደፊት ሰራለሁ። እዛ ላይ በደንብ አነሳለሁ። እዛ ውስጥ አሁን መግባት አይጠበቅባችሁም። ባንዱን እናንተ ከፈለጋችሁ መጠቀም ትችላላችሁ። ለጊዜው ኦፍ እናድርግ። ባንዱን ሳንጠቀም ቪዋፑን ብቻ ተጠቅመን ትሬድ ማድረግ ስለምንችል እስቲ ባንዱ ኔትወርክ መሰለኝ ባንዱ እንደዚህ ስናጠፋው ኦፍ ይሆናል። ስታይል ላይ ሌላ ምንም የምንቀይረው ነገር የለም። ከለሩ ይሄኛው ከለር ራሱ ቢሆን ባንዱን እንዲያጠፋ ነበር የፈለኩት። አሁን ጠፋ ባንዱ ኔትወርክ እንትን ብሎ ነው። ባንዱ ስጠፋ እንደዚህ ክሊን የሆነ ቪዋፕ እናገኛለን። ክሊን የሆነ ቪዋፕ እናገኛለን። ፌር የሆነ ፕራይስ ነው ማለት ነው። ቪዋፕ በዚህ ሴሽን ይኸውላችሁ ዴይ ቀን ስቀየር ቪዋፕ ሪሴት ያደርጋል ራሱ። በደንብ በዚህ ጋር በደንብ ለማዳመጥ ሞክሩ። ቪዋፕ ዴይ ስቀየር ሪሴት ያደርጋል። አሁን እዚህ ጋር እንደምታዩት የሐሙስ ቪዋፕ እዚህ ጋር ተዘጋ። ከዛ በኋላ ወደ ላይ እንደዚህ ፑሽ አደረገና አዲስ ቪዋፕ እዚህ ጋር ጀምሯል። ሴሽን ቤዝድ ስለሆነ አዲስ ይሄ አሁን የአርብ ቪዋፕ ነው። ከዚህ ነው የጀመረው ማለት ነው። የአርቡ የፍራይዴ ከዚህ ጋር ጀምሮ ይኸው እቺ ናት የፍራይዴ። እዚህ ጋር እንደምታዩ ከዚህ ፑሽ አደረገ። የሮብ ቪዋፕ እዚህ ጋር ተዘጋ። ሌላ አዲስ ራሱን ሪሴት ያደርጋል አውቶማቲካሊ በራሱ ካልኩሌሽኑ እንደ አዲስ ነው የሚጀምረው። ከዚህ ይጀምራል። የዌድነስዴ እዚህ ጋር ይጀምራል እስከዚህ ድረስ ይመጣል ማለት ነው። ኦኬ የቱ ጋር ነው? ትረስዴ የዌድነስዴው እዚህ ጋር ተዘጋ። የሐሙስ ደግሞ እስከዚህ ድረስ ይመጣል። ይኸው እዚህ ይታያል እዚህ ጋር ራሱን ሪሴት የሚያደርግበት እንደዚህ አይነት ቦታዎች ራሱን ሪሴት የሚያደርግበት ነው። ይኸው ሪሴት አድርጎ ካልኩሌሽኑን እንደ አዲስ ይጀምራል። ምን ማለት ነው? በዚህ ቀን ውስጥ ቪዋፕ በዚህ ቀን ውስጥ ፌር የሆነ ፕራይስ የቱ ጋር እንደሆነ እንደዚህ ማርኬቱን እየተከተለ ያሳየናል። ቀደም ምን ብያለሁ? ፕራይስን እና ቮሊዩምን አንድ ላይ የያዘ ኢንዲኬተር ነው ብለናል። ፌር የሆነ ቫልዩ የቱ ጋር እንደሆነ ያሳየናል። ትሬደሮች ታዲያ ይሄንን ባንክ ትሬደሮች፣ ኢንስቲትዩሽናል ትሬደሮች እንዴት ነው የሚጠቀሙት ካላችሁ ለምሳሌ እዚህ ጋር መንዴ ሰኞ አንድ የኢንስቲትዩሽን ትሬደር ወይም የባንክ ትሬደር $100 ሚሊዮን ብሰጠውና ትሬድ ማድረግ ቢፈልግ $100 ሚሊዮን በአንዴ ማርኬቱ ላይ ሴል ፖዚሽን አይከፍቱም። ምን ያደርጋሉ? የተወሰነውን ፖዚሽን
እዚህ ኤሪያ ላይ ሊከፍቱ ይችላሉ። ከዛ በኋላ ማርኬቱ እንደዚህ ፑሽ ያደርጋል። ዜን ማርኬት ሪቴስት እንዲያደርግ ይጠብቁና ወደ ፌር ቫሊዩ ጋር ወደ ምኑ ወደ ቪዋፕ ጋር ስደርስ ደግሞ እዚህ ቪዋፕ ላይ ሌላ ፖዚሽን ሊጨምሩ ይችላሉ። እንደዚህ እንደምናየው ፖዚሽናቸው እንደዚህ ያድጋል። ይህን የቀረውን ፖዚሽን ደግሞ አሁንም እዚህ አካባቢ ሊጨምሩ ይችላሉ። የቀረውን ፖዚሽናቸውን እዚህ ቪዋፑ ላይ ፌር ፕራይስ ነው ብለው በያሰቡት ኤሪያ ላይ አድ ሊያደርጉ ይችላሉ። ዴን ፕራይሱ ከዛ እንደዚህ ፑሽ ሊያደርግ ይችላል። በጣም አሜዚንግ የሆነ ቱል ነው። በጣም ገራሚ ቱል ነው። ተጠቀሙት እናንተ። እንደምታዩት ይኸው ከቪዋፑ በታች በኩል ሲሆን እንደዚህ አይነት ነገር ይፈጠራል። ቪዋፕ የምንለው በጣም ፓወርፉል የሆነ በጣም አሜዚንግ የሆነ ቱል ነው። ሁሉም ኢንስቲቱሽናል ትሬደሮች የሚጠቀሙት አይነት ኢንዲኬተር ብቸኛው ኢንዲኬተር ምንድን ነው ካላችሁን ቪዋፕ ነው። ቮሊዩም ዌይትድ አቨሬጅ ፕራይስ ይባላል። ይህንን ከካንድል ስቲክ ጋር ተጠቅማችሁ ከሴሽን ፕላስ ሴሽን አድ አድርጋችሁ በደንብ ትሬድ ማድረግ ትችላላችሁ። ለምሳሌ ሴሽን ብናበራ ሴሽን ለንደን እና ኒውዮርክ ሴሽን ላይ ብቻ ካንድል ስቲክ ፓተርኖችን ተጠቅማችሁ ጀማሪ ከሆናችሁ ሌላ ተጨማሪ ነገር ሳያስፈልጋችሁ ትሬድ ማድረግ ትችላላችሁ። እዚህ ጋር አሁን ቆንጆ እንትን እያየው ነው። ይሄ ሐሙስ ነበር ጎልድ ላይ ሐሙስ ፕራይስ እዚህ ጋር ለንደን ሴሽን ላይ ይሄንን ቪዋፑን ብሬክ አደረገው። ለንደን ሴሽን የሆል ሴሽን ብሬክ አደረገው። የተወሰነ ትሬድ ተደረገ። ከዛ በኋላ ቪዋፕ ብሬክ እንዳደረገ ትሬድ አንገባ። ኦኬ አሁን ባየሮች ማርኬቱን ኮንትሮል እያደረጉት እንደሆነ አንደርስታንድ እናደርጋለን። ቪዋፑን ብሬክ ሲያደርግ ምን እንጠብቃለን? ሪቴስት እስኪያደርግ እንጠብቃለን። እንደምታዩት እዚህ ጋር ምን አድርጓል? ሪቴስት አድርጓል። ቡሊሽ ካንድልስቲኮች ፎርም ማድረግ ጀምሯል። በዚህኛው ካንድልስቲክ ትሬድ ላትገቡ ትችላላችሁ። ይሄኛው ኒውዮርክ እና ለንደን ኦቨርላፕ የሚያደርጉበት ሴሽን ነው። ትሬድ ለማድረግ ቆንጆ ሴሽን ላይ ነው። በዚህኛው ካንድልስቲክ እንኳን መግባት ብትችሉ እዚህ ጋር ብትገቡ ኢንትሪያችሁ እዚህ ጋር ቢሆን ይሄንን ሙቭ ካች ማድረግ ትችላላችሁ ማለት ነው። ከዚህ እስከዚህ ያለው ሙቭ ስቶፕ ሎሳችሁ ኦብቪየስሊ ከዚህኛው በታች ይሆናል። እሺ አሁን ደግሞ አርብ ደግሞ ምን ተፈጠረ? እዚህ ጋር ማርኬት ከቪዋፑ በታች በኩል ብሬክ ተደረገ። ኦኬ አርብ ሲከፈት ሴለሮች ስትሮንግ መሆናቸውን ቪዋፑ እያሳየን ነው ማለት ነው። በዚህ ሴሽን ማርኬቱ በታች ነው ትሬድ እየተደረገ ያለው። ምን ማለት ነው? ሴለሮች ስትሮንግ ናቸው። እዚህ ጋር በዚህኛው ሴሽን ትሬድ አናደርግም እኛ። ይሄኛው ኤዥያን ሴሽን ስለሆነ በእኛ ማታ ነው። ለንደን ተከፈተ። ማርኬቱ ወደ ምን ሪቴስት አድርጓል? ወደ ቪዋፑ ሪቴስት አድርጓል። እንደምታዩት ለንደን ሊከፈት ትንሽ ደቂቃ 30 ደቂቃ ሲቀረው ኢንገልፊንግ ካንድልስቲክ በጣም ገራሚ የሆነ ኢንገልፊንግ ካንድልስቲክ ተፈጥሯል። በኔ ካንድልስቲክ ደግሞ ቮሊዩም ያለው ካንድልስቲክ ነው የተፈጠረው። ዝም ብሎ እንደሌሎቹ አይነት ካንድልስቲክ ሳይሆን ቮሊዩም ቤዝድ የሆነ ካንድልስቲክ ነው የተፈጠረው። ኢንትሪያችሁ እዚህ ጋር ቢሆን ስቶፕ ሎሳችን ከዚህ ከቪዋፑ በላይ በኩል ቢሆን ይህንን ሙቭ በቀላሉ ካች ማድረግ ትችላላችሁ። በጣም ከወረደ በኋላ አሁንም ማርኬት ወደ ምን እየተመለሰ ነው? ወደ ቪዋፑ እየተመለሰ ነው። ሰኞ ሲፈጠር ከቪዋፑ በላይ ይሆናል፣ ከቪዋፑ በታች ይሆናል። መጠበቅ ነው፣ ማየት ነው። ቪዋፕ ይሄንን ይመስላል።